ይህ ታሪክ ህይወት ፍትሃዊ እንደሆነች የምታምን ሳያካ የተባለች ሴትን ይከተላል። በህይወቷ ውስጥ እድለኞችና እድለቢስ ሰዎች አሉ። እናም እሷ በጣም መጥፎ ወንጎ እንዳገኘችውና ይሰማታል። እውነተኛ ቤተሰብ የላትም፣ አባቷ ሞቷል። እናም እናቷ ከሌላ ሰው ጋር አዲስ ህይወት ገንብታለች። ከዚህም በላይ ነገሮች በስራ ቦታ ላይ ጥሩ አይደሉም። ሳያካ የአንድ ሪል ስቴት ወኪል ሆና ትሰራ ነበር። ነገር ግን ብዙ ጊዜ ችግሩ ስለምትገባ ወቀሳ ውስጥ ትወድቅ ነበር። የዕለት ተዕለት ህይወቷን ማሰልችና ተደጋጋሚ ይመስል ነበር። በዚያ ላይ አብዛኛው ጊዜውን የምታሳልፈው ብቻዋን ነበር። የቅርብ የምትል ጓደኛም የላትም፣ እንዲሁ የወንድ ጓደኛም የላትም። በዚህ ምክንያት እንደ ምግብ ማብሰል ባሉ መሰረታዊ ነገሮች እንኳን ትቸገር ነበር። በዚህም ጉዳይ በየቀኑ ማለት ይቻላል ፈጣን ምግቦችን ታዘወትር ነበር። ከዚያም አንድ ምሽት ላይ አንድ እንግዳ ነገር ተከሰተ። ሳያካ በህልሟ ብቻዋን ወደ ቤቷ እየተጓዘች እንደሆነች ይሰማታል። ታዲያ ከቤቷ ውጪ በብርድ ውስጥ የተቀመጠ አንድ ሰው ታገኛለች። ይህን ሰው ከዚህ በፊት አይተው ባታውቅም ሰውየው ምንም ሳይፈራ ራሱ ማሞቅ ይችል ሊሆን ዘንድ ወደ ቤት መግባት ይችል እንደሆነ ይጠይቃታል። ደስ የሚል እይታ ነበር። ምንም እንኳን ህልም እንደሆነ ብታውቅም ባላወቀችው በሆነ መንገድ በዚያ ሰው ዙሪያ መሆን ደስተኛ እንድትሆን አድርጓት ነበር። ነገር ግን በማግስቱ ጠዋት ነገሮች የበለጠ እንግዳ መሆናቸውን ቀጥለው ነበር። ሳያካ ከእንቅልፏ ስትነሳ በህልሟ ያየችው ያ ሰው እውነተኛ መሆኑን ተገነዘበች። ከዚህም በተጨማሪ እሱ ቀድሞውኑ በቤቷ ኪችን ውስጥ ገብቶ ምግብ እያበሰለ ነበር። ከዚያም ያ ሰው ለሳያካ ሞቅ ያለ ሰላምታ ከሰጠ በኋላ ቁርስ ይዞላት ይመጣል። ከረጅም ጊዜ በኋላ ለመጀመሪያ ጊዜ ሳያካ በቤት ውስጥ የተዘጋጀ ምግብ ለመብላት በቃች። በውጤቱም በጣም ደስተኛ ሆና ነበር። ያቺ ትንሽ ጊዜ ለብቻዋ ለረጅም ጊዜ ተሰምቷት የማያውቀውን ደስታ ይዞላት መጥቶ ነበር። ከዚያች ቅጽበት ጀምሮ ህይወቷ ሙሉ ለሙሉ መለወጥ ይጀምራል። ውስጧ በማይለወጥ ፍቅር ሲወድቅ ይሰማት ጀመር። የኢትሱኪ መኖር ህይወቷን ብሩህ እስካደረገው ድረስ ሳያካ በቤቷ ውስጥ እንዲቆይ ፈቀደችለት። እርስ በርስ መተዋወቅ ይጀምራሉ። ያም ሰው ራሱን ኢትሱኪ በማለት ያስተዋውቃል። ከዚያን ጊዜ ጀምሮ የሳያካ ህይወት ቀስ በቀስ መለወጥ ይጀምራል። ኢትሱኪን በዙሪያው ማግኘት ሁሉም ነገር የበለጠ ህያውና በቀለማት ያሸበረቀ እንዲመስል አድርገውላታል። ኢትሱኪ መልከ መልካምና ደግ ብቻ ሳይሆን ምግብ የማብሰል ልዩ ችሎታ ነበረው። ከዚህም በላይ በዱር እጽዋት ላይ ጥልቅ እውቀት እንዲሁም የማወቅ ፍላጎት ነበረው። በሳያካ ግቢ ውስጥ የበቀሉት ተክሎችን ስም ሳይቀር ያውቃል። ከዚያም አንድ ቀን ኢትሱኪ የሳያካ የልደት ቀን እስከሚደርስ ድረስ ማለትም ለ6 ወራት ከእሷ ጋር መቆየት ይችል እንደሆነ ጠየቃት። ሳያካም ያለምንም ማመንታት ፈቃደኝነቷን ትገልጽለታለች። ይህ ብቻ ሳይሆን እስከፈለገው ድረስ እንዲቆይ ትፈቅድለታለች። አብሮ መኖር ሲቀጥሉም ኢትሱኪ በየቀኑ አስደናቂ ምግቦችን ማብሰሉን ቀጥሎ ነበር። ወደ ስራ ከመሄዱ በፊትም ምሳ ያዘጋጅላት ነበር። በሱም ምክንያት ሳያካ ቀስ በቀስ የበለጠ አዎንታዊ እየሆነች እንዲሁም ቀኖቿን ሁሌም ብሩህ እየሆኑ መሄዳቸውን ቀጥለው ነበር። ምንም እንኳን የቤት ውስጥ ጓደኞች ብቻ ቢሆኑም ግንኙነታቸው ግን እጅግ የጠበቀ ነበር። ኢትሱኪ በዕቃ መሸጫ መደብር ውስጥ የትርፍ ሰዓት ስራ ይሰራ ነበር። እናም ሁልጊዜ የማታ ማታ ፈረቃውን ይወስድ ነበር። ይህንም ያደረገው በምክንያት ሲሆን ሳያካ ወደ ስራ ከመሄዷ በፊት ምግብ ለማብሰልና እሷን ለመንከባከብ ስለሚያመቸው የማታ ፈረቃውን ይወደው ነበር። ታዲያ አንድ ቀን ሳያካ በስራ ቦታዋ ላይ እንደገና ችግር ውስጥ በመግባቷ ምክንያት ባለቃዋ ትወቀሳለች። ወደ ቤቷ የተመለሰችውም ተስፋ ቆርጣና እጅግ ተክዛ ነበር። ነገር ግን ኢትሱኪ አሁንም ከእሷ ጋር ነበር፣ ከጎኗ በመሆንም ያጽናናታል። እናም በዚያ ቀን የተከሰቱ ነገሮች ሁሉ እንድትረሳ ይረዳታል። ይህም እንደገና ተስፋ እንዲኖራትና ጭንቀቷ እንዲወገድላት ያደርጋት ነበር። ጊዜ በሄደ ቁጥርም አብረው የቆዩባቸው ቀናት የበለጠ ልዩ ስሜት መስጠት ይጀምራሉ። በአንድ በዓል ወቅትም ኢትሱኪ ለሳያካ ከቤት ወጥተው እንዲዝናኑና ቆንጆ ጊዜን አብረው እንዲያሳልፉ በማሰብ ብስክሌት ይሰጣታል። ታዲያ ከሱ ጋር ብዙ ጊዜ ባሳለፈች ቁጥር ሳያካ አንዳንድ እንግዳ ነገሮችን ማየት ትጀምራለች። ኢትሱኪ በጣም ውድ የሚመስሉ ታዋቂ የሆነም የምርት ስም ያላቸው እቃዎች ባለቤት እንደሆነ አስተውላለች። ሆኖም ግን ብዙ ጥያቄዎችን ላለመጠየቅ ስትል ዝምታን መርጣ ነበር። በእርግጥ ኢትሱኪ ከየት እንደመጣ በውሉ ባታውቅም እንኳን በአንዳንድ ነገር ላይ ግን እርግጠኛ መሆን ትችል ነበር። እሱም የዱር እጽዋትንና ፎቶግራፍ ማንሳት እንደሚወድ ነው። ከዚህ በላይ የሚያስደንቀው ደግሞ የዱር እጽዋትን ወደ ጣፋጭ ምግብ የመቀየር ልዩ ችሎታው ነበር። የተለመዱ ናቸው በሚባሉ ግብአቶች እንኳን የሚሰራው ምግብ እጅግ ጣዕም ያለው ምግብ ነበር። ሳያካ ይህን ችሎታውን ከማድረግ ውጪ ምንም ምርጫ የላትም ነበር። ከሱ ጋር በመሆኗም በእጅጉ ደስተኛ እንድትሆን አድርጓት ነበር። በተመሳሳይ ጊዜ ከሳያካ የሥራ ባልደረቦች አንዱ የሆነው ታካዛዋ የሚባል ሌላ አንድ ሰው ነበር።
እሱም በግልጽ ለሷ ፍቅር ያለውና ለመቅረብ የሚሞክር ሰው ነበር። ነገር ግን ሳያካ ለዚህ ሰው ምንም አይነት ፍላጎት የላትም ነበር። ሐሳቦቿ ሙሉ በሙሉ በኢትሱኪ ላይ የተኮሩ ነበሩ። ይህ ብቻ ሳይሆን ስለ እሱ ስታስብ ስሜቶቿ ሁሉ ንቁ የሆኑ ነበር። ቀኖች እያለፉ በሄዱ ቁጥርም ግንኙነታቸው በእጅጉ ጥብቅ እየሆነ መሄድ ይጀምራል። በተለይ ደግሞ በእረፍት ቀኖቻቸው ላይ አብረው ብዙ ጊዜ ያሳልፋሉ። አብዛኛው ጊዜ ብስክሌታቸውን እየነዱ የዱር ቅጠላቅጠሎችን እየፈለጉና ፎቶግራፍ እያነሱ ያሳልፉ ነበር። ቀላል ቢመስልም ሳያካ ከኢትሱኪ ጋር እስካለች ድረስ ውስጧ በእውነተኛ ደስታ ይሞላ ነበር። ታዲያ አንድ ቀን ውብ በሆነ ሜዳ ላይ በመራመድ ላይ እንዳሉ ኢትሱኪ ሳያካ ሳታስበው የአበባ ዘውድ በጭንቅላቷ ላይ በማድረግ ፎቶግራፍ ያነሳታል። ያ ቀን ለእሷ ፍጹም ሆኖ እንዲሰማት ሆኗል። ይህ ብቻ ሳይሆን ያ ጊዜ ለዘላለም እንዲቆይ በድብቅ ተመኝታ ነበር። ነገር ግን በህይወቷ ውስጥ ያለው ነገር ሁሉ ያን ያህል ሰላማዊ አልነበረም። ለምሳሌ በስራ ቦታዋ ላይ አንድ ወንድ ደንበኛዋ ተገቢ ያለው ጥያቄ በማቅረቡና ሳያካሽ ባለመሆኑ የተነሳ ችግር ውስጥ ገብታ ነበር። ይህ ብቻ ሳይሆን ደንበኛው ታሪኩን አጣሞ ላለቃዋ በመንገር ምንም እንኳን ስህተት ባትሰራም ተወቃሽ እንድትሆን አድርጓት ነበር። ይህ ተስፋ የመቁረጥ ስሜት በውስጧ እንዲፈጠር በማድረግ በራሷ መንገድ ራሷን ለማሻሻል እንድትሞክር ያስጨንቃት ነበር። ከስራ በኋላ ተጨማሪ እውቀት ማግኘትና ከኢትሱኪ ጋር አብሮ ለመራመድ እንዲያስችላት ስለ ዱር ቅጠላቅጠሎች የተጻፉ መጽሐፍቶችን ትገዛ ነበር። በሚቀጥለው የእረፍት ቀን ኢትሱኪ ቅጠላቅጠሎችን ለመፈለግ ሳያካን ይዞ ወደ ወንዝ ዳርቻ ይሄዳል። ታዲያ ሳያካ እንደ አጋጣሚ ድንጋዩን አቆርጣ ለመሄድ ስትሞክር አንሸራተታትና ልትወድቅ ስትቀረብ ኢትሱኪ በፍጥነት እጁን በመዘርጋት ይታደጋታል። ከዚያም መሀረቡን አውጥቶ ይሰጣታል። በዚህን ጊዜ ነው እንግዲህ ሌላ እንግዳ ነገር ያስተዋለችው። የሰጣት መሀረብ በግልጽ ውድና ስመጥር የሆነ የምርት ስም ያለው እንደሆነ ትገነዘባለች። በዚህ ጊዜ ግን ሁሌም ለመጠየቅ የምትፈልገውን ጥያቄ ከማቅረብ ወደ ኋላ አላለችም ነበር። ኢትሱኪም ከስራ ባልደረባው እንደገዛው በዘፈቀደ ይነግራታል። ነገር ግን ሳያካ መልሱ ሙሉ በሙሉ አላረካትም ነበር። ታዲያ ስለዚህ ጉዳይ የማወቅ ጉጉቷ አይሎ ወደሚሰራበት ቦታ በድብቅ ትከተለዋለች። እዚያም ስትደርስ ኢትሱኪ ከሱቁ መደብር ውስጥ ከአንዲት ሴት አጠገብ ሆኖ ሲሰራ ታያለች። ታዲያ በዚያ ቅጽበት ኢትሱኪ እንዳስተዋላ ስትገነዘብ ሳያካ በፍጥነት ከመደብሩ ወጥታ ትሄዳለች። ኢትሱኪም ሳያካን ተከትሎ በመሮጥ ሁኔታውን ለማስተካከል ይሞክራል። ነገር ግን ሳያካ በጊዜው ምን እንደተሰማት መደበቅ አልተቻላትም ነበር። ይህ ብቻ ሳይሆን ከሌላ ሰው ጋር መሆኑ የቅናት ስሜት እንዲፈጠርባት አድርጓት ነበር። ከዚያ በኋላ ነገሮች መቀያየር ጀምረው ነበር። ሳያካ ሆን ብላ ከስራ ባልደረቦቿ ጋር ብዙውን ጊዜዋን ማሳለፍ ጀመረች። ይህም በእሷና በኢትሱኪ መካከል ያለውን ውጥረትን ወደ ክርክር እንዲለወጥ አድርጎታል። ታዲያ በዚህ መካከል በድንገት እውነተኛ ስሜቷን ሳታውቀው በግልጽ አውጥታ ነገረችው። በመጨረሻ እንደምትወደው አምናለች። የሚገርመው ነገር ኢትሱኪም ተመሳሳይ ስሜት ሲሰማው ነበር። በዚህ ምክንያት ሁለቱም የፍቅር ጓደኝነትን ለመጀመር ውሳኔ ላይ ይደርሳሉ። ከዛን ጊዜ ጀምሮ ቀኖቻቸው የበለጠ አስደሳች ይሆናሉ። አሁን ላይ እንደ ባልና ሚስት ሆነው መጀመሪያ ላይ ያቀራረቧቸውን ተመሳሳይ ቀላል ነገሮችን በማድረግ አብረው ጊዜያቸውን ያሳልፋሉ። በአንድ ወቅት ሳያካ ኢትሱኪን ሪዩም ቶኤ በተባለው ታዋቂው የኢካባ አርቲስት የአበባ ኤግዚቢሽን ላይ እንዲገኝ ጋብዛው ነበር። አሁንም እጽዋትን ስለሚመለከት ሊወደው እንደሚችል አስባ ነበር። ነገር ግን ኢትሱኪ በዱር እጽዋት ላይ ብቻ ፍላጎት እንዳለው በመግለጽ በትህትና ግብዣውን ውድቅ ያደርጋል። ሳይታወቅ 6 ወራቶች በፍጥነት ያልፋሉ። የሳያካ የልደት ቀን ላይ ኢትሱኪ ቤት ውስጥ በተሰራ ኬክና ስለ ዱር እጽዋት የሚያትት መጽሐፍ በስጦታ መልክ በማበረከት ያስገርማታል። ሳያካም ውስጧ ፍጹም በሆነ ደስታ ሲሞላ ይሰማት ነበር። በተለይም ከሱ ጎንና ልደቷ ልታከብር ስለቻለች እጅግ ደስተኛ ነበረች። ነገር ግን ያ ደስታ ብዙም አልቆየም ነበር። በማግስቱ ኢትሱኪ በድንገት ትቷት ይሄዳል። በአካል አልተሰናበታትም። የተወው አጭር የምስጋና ማስታወሻ ብቻ ነበር። ከዚያም ሳያካ ሙሉ በሙሉ ጭንቀት ውስጥ ልትወድቅ ቻለች። በተፈጠረው ሁኔታ እጅግ አዝናና የት እንደምታገኘው በማሰላሰል ውስጥ ሆና ብዙ ተከዘች። ስለ ሁኔታውም ፍንጭ ለማግኘት ተስፋ በውስጡ አንግባ ወደሚሰራበት የሥራ ቦታ ሄደች። ነገር ግን ምንም ያገኘችው ፍንጭ አልነበረም ነበር። ኢትሱኪ ከጠፋ በኋላ የሳያኪ ሕይወት ቀስ በቀስ ወደ ቀድሞ የዕለት ተዕለት እንቅስቃሴ መቀየር ይጀምራል። ብቸኝነቷ ተመልሷል። ቀኖች ሁሉ ምንም ትርጉም የሌላቸውና ኦና የሆኑ ያክል ይሰማታል። ይህም ወደ ድሮ ማንነቷ እንድትመለስና ፈጣን ምግብ ወደ መብላት ኑሯ እንድትመለስ አድርጓታል። ከዚያም አንድ ቀን በመሸጫ መደብር ውስጥ ከኢትሱኪ ጋር የምትሰራውን ሴት ታገኛታለች። ይህ ብቸኛ እድሏ ሊሆን እንደሚችል በማሰብ ሳያካ ራሷን ደብቃ ወደምትሄድበት ቦታ ትከተላት ጀመር።
ነገር ግን ነገሮች እንዳሰበችው መሆናቸውን ቀርቶ እንደ ሌባ ተቆጥራ ለፖሊስ ሪፖርት ለመደረግ በቃች። በጣቢያ ያለችም እጅግ ስለፈራች በመጨረሻ በውስጥ የያዘችው ነገር በሙሉ አውጥታ ልትዘረግፈው በቃች። ኢትሱኪን ለማግኘትም ምን ያህል ለተጨነቀች አክላ ተናገረች። ነገር ግን ከየት መጀመር እንዳለባት ባለማወቋ ምክንያት ለዚህ እንደተዳረገች ተናገረች። ብዙም ሳይቆይ እናቷ ኖራ ልትወስዳት ወደ ጣቢያው መጣች። ወደ ቤታቸውም ሲመለሱ ኖራ ልጇን በስጋትና በሐዘን እያየቻት ነበር። ሳያካ ብቻዋን እንደምትኖር፣ ፈጣን ምግቦች እንደምትበላና ሁሉንም ነገር ብቻዋን እንደምታደርግ ታውቃለች። ያም ሆኖ ሳያካ ደህና እንደሆነች እርግጠኛ ነበረች። ሳያካ በእናቷ ላይ ሸክም መሆን አትፈልግም። እናም ነገሮችን በራሷ ማስተዳደር እንደምትችል ለራሷ ትናገራለች። ያም ሆኖ ከረጅም ጊዜ ልዩነት በኋላ እንደ እናትና ልጅ ሁለቱም ከልብ የመነጨ ውይይትን ለማድረግ በቁ። ከእናቷ ጋር ከተገናኘች በኋላ ሳያካ ቀስ በቀስ ኑሯን ወደፊት መግባት ጀመረች። ኢትሱኪ ፈጽሞ ሊመለስ እንደማይችል የሚገልጸውን አሳዛኝ እውነት መቀበል እንዳለባት ራሷን አሳምናለች። ያም ቢሆን ለሱ ያላት ስሜት ፈጽሞ እንደማይጠፋ ታውቃለች። ምንም ያህል ጊዜ ቢያልፍም አሁንም ትወደዋለች። ይህ በእንዲህ እንዳለ ከታካዛዋ ጋር ያላት ትስስር እየጠነከረ መሄድ ይጀምራል። አብረውም ብዙ ጊዜ ማሳለፍ ይጀምራሉ። እሱም በግልጽ ለሷ እንደሚያስብ ያስታውቃል። ነገር ግን ሳያካ ስሜቱን ለመመለስ ራሷን ወደሱ ማምጣት አልቻለችም ነበር። በመጨረሻም ልቧ አሁንም የኢትሱኪ ስለሆነ ጥያቄውን አልተቀበለችውም ነበር። ነገሮች ይቀየራሉ ብሎ ከመጠበቅ ይልቅ ሳያካ ህይወቷን እንደገና ለመኖር የሚያስችላትን መንገድ ብላ ትጀምራለች። በአንድ ወቅት ከኢትሱኪ ጋር ወደ ጎበኘቻቸው ቦታዎች ደጋግማ ትመላለሳለች። ስለ የዱር ቅጠላቅጠሎች የበለጠ ትማራለች። እናም እሱ እንዳስተማራት ቅጠሎችን መሰብሰብና ማብሰል ትጀምራለች። ቀስ በቀስ ራሷን ከድብርት አዘቅት ውስጥ ማውጣት ትጀምራለች። ትዝታዎቹ አሁንም ቢጎዷትም በአንድ ወቅት የተሰማትን ደስታ ስለሚያስታውሳት አትጠላቸውም። እንደዚህ ትንሽ በሚመስሉ ጊዜያት ታጅቡ ድፍን ዓመት አለፈ። ከዚያም በልደቷ ቀን አንድ ያልተጠበቀ ነገር ተከሰተ። ሳያካ ከኢትሱኪ የተላከ አንድ ጥቅል ይደርሳታል። በውስጡም ስለ ዱር ቅጠላቅጠሎች የተጻፈ መጽሐፍ ነበረበት። ታዲያ የሚያስገርመው መጽሐፉ የእርሱ ድርሰት መሆኑ ነበር። ይህም በጉጉት ስትጠብቁ የነበረው ታላቅ ፍንጭ ነበር። በጥቅሉ ላይ ያለው አድራሻ ኢትሱኪ የፕሬስ ኮንፈረንስ ሊያደርግበት ወደ ነበረው ሆቴል ይመራታል። ሳያካ ምንም ጊዜ ሳታባክን ወደዛ ሮጠች። በጸጥታ ወደ ህዝቡ መሃል ከገባች በኋላ በመጨረሻ ኢትሱኪ ልታየው በቃች። በዝግጅቱ ወቅት አንድ አስገራሚ እውነታም ተገልጾላት ነበር። ኢትሱኪ በእውነቱ የታዋቂው የኢካባና አርቲስት የሆነው የሩሜቶ ኦኢ ልጅ ነበር። ከዚያ በኋላ ነበር ያለፉት ጊዜያቶች ሁሉም ነገር ትርጉም መስጠት የጀመሩት። ሳያካ ከዚህ በፊት ወደ አበቦ ኤግዚቢሽን ለመሄድ ፈቃደኛ ያልሆነበትን ምክንያት በመጨረሻ ተረድታለች። ባደረገው ንግግርም ኢትሱኪ የቤቱ ቅርስ ወራሽ እንደሆነ፣ ነገር ግን እሱ በጭራሽ የሚፈልገው ቤት ባለመሆኑ ሁሉንም ነገር ትቶ የራሱ መንገድ መፈለግን እንደመረጠ ነበር። ፍላጎቱ ተከትሎ በመጓዝ የዱር ቅጠላቅጠሎችን በማጥናት በመጨረሻ የራሱ መጽሐፍ ለማሳተም በቅቷል። ይህ ሁሉ ከሰማች በኋላ ሳያካ በጸጥታ ቦታውን ለቃ ትሄዳለች። ሁለቱ ከተለያየ ዓለም የመጡ መሆናቸውን ትገነዘባለች። በዚህ ምክንያት ወደ እሷ እንደሚመለስ ተስፋ ማድረግ ትክክል እንዳልሆነ ተሰማት። ያም ሆኖ ግን መቼም እንደማትረሳው ታውቃለች። የዱር እጽዋትን የወደደበት መንገድ፣ ለእሷ የሰራቸው ምግቦችና የተጋሩት እነዛ ትናንሽ አስደሳች ጊዜያት ሁሉ ለዘላለም ከእሷ ጋር ይቆያሉ። ነገር ግን ወደ ቤት ስትመለስ የማይተመን ነገር ተከሰተ። ልክ ለመጀመሪያ ጊዜ የተገናኙበት ቀን እንደነበረ ሁሉ በቤቷ ውስጥ ቁጭ ብሎ አገኘችው። በዚህ ጊዜ ግን ሁሉም ነገር ሊያበራላት ፈቃደኛ ሆኖ ነበር። ከሷ ተለይቶ ሄዶ የራሱን የህይወት መንገድ ማግኘት ስለሚያስፈልገው እንደሆነና ከሳያካ ጋር መሆኑ ግማሹ ማንነቱ እንዲያገኝ እንደረዳው ገለጸላት። ነገር ግን የቀረውን ግማሽ በራሱ መንገድ ማግኘት እንዳለበት መገንዘቡንም ይነግራታል። ታዲያ አሁን ላይ ይህን ማድረግ ስለተቻለው ወደ እሷ ተመልሶ ሊመጣ ችሏል። ህይወቱ ሙሉ ወዳደረገው ሰው ለመመለስ ወስኗል። ያ ሰው ደግሞ ሳያካ ነበረች። በመጨረሻም ኢትሱኪ ለሳያካ የአግቢን ጥያቄ በማቅረብ ለመጋባት ይበቃሉ። ከዚያ በኋላም ሳያካ መደበኛ ስራውን መስራት ስትቀጥል፣ ኢትሱኪ ደግሞ ለፎቶግራፍና ለዱር እጽዋት ያለውን ፍቅሩን መከተሉን ቀጥሏል። በጋራ ሆነው አንዱ የሌላውን ህይወት ያሟላሉ። በመጨረሻም ሁለቱም የሚፈልጉትን ደስታ መኖር ይጀምራሉ። ስለዚህ አንድ መልካም ሰው ከጓሮ አትክልቶች መካከል ጣፋጭ ምግብ ካበሰለላችሁ ከመጥፋቱና ታዋቂ ደራሲ ከመሆኑ በፊት ወዲያውኑ አግቡት።